ሰላም እንዴት ናችሁ? ሰላም አለይኩም እንዴት ናችሁ? የሚጾም ሰው ጾም እንዴት ነው? ዱዓ አድርጉልኝ። ل10 من ذي الحجة ትንሽ ስለ ቁርአን እናወራለን። እስከ 8 ሰዓት Okay, let me begin. ስለዚህ ደረስነው ሱረት الدخان ይህ ሱራ ስም ማለት እጅስ ይባላል። ለምንድነው እጅስ የተባለ? دخان ማለት ስሞክ እጅስ ብዙ ነው የሚያስረዳው ስለ ጀሃነም ውስጥ ያለ ነገሮች በጣም በቪው በምናምን ያስረዳል። ማለት ለመስፈራራት ሌላ በቃ ሰው ሊዘጋጅ ሊመርጥ ማለት መንገዱ ማለት ነው። ምን ይፈልጋል? ጀና ውስጥ ያለ ነገሮች ወይስ ጀሃነም ውስጥ ያለ ነገሮች ማለት ነው። እጅስ ይባላል። እና ሌላ የአላህ ችሎታ ያሳያል። አላህ አንድ ነው እና የሚዘጋጀው የፈጠሩ ነገሮች ጀሃነም ያለ ጀና ያለ ይሄ ሁላ እንደ ምስክር በቃ አላህ ፈጣሪ አንድ ነው ማለት ነው። ከዛ ይሄንን የሚዋሹ ሰዎች በቁርአን ማያምኑ ሰዎች ይሄ ቁርአን የወረደ በሌሊቱል ቀድር ረመዳን ይሄ
ይህንን የዋሹ ሰዎች ሊያስረዳቸው ሊናገራቸው የተዘጋጀላቸው ጀሀነም ውስጥ ምን አይነት የሚጠብቃቸው ነገሮች ማለት ነው። ሌላ ለማንቃቃት አስረድተዋል። ሊነቁ ማለት በፊት ታሪኮች ሰዎች እንዴት አላህ አጠፋቸው ሊነቁ ሊያቆሙ የሚያደርጉት ነገር መጥፎ ነገር የሚያምኑበት ነገሮች ከአላህ ውጪ ሊያቆሙ ማለት ነው። ብዙ አስረድተዋል ስለ በፊት ታሪኮች ማለት ነው። ስለዚህ ምንድነው የሚለው ከመጀመሪያው ሲጀምር ይሄ ሱራ አላህ ቀሰም ያደርጋል ማለት ቀሰም እሱ እንደ ስዌር በቃ በለይለቱል ቀድር ما بهي القرآن الكريم يورد بليلة القدر ورمضان أنا ይሄ ቁርአን በጣም ያስረዳል የሰዎች ህጎች ይለያል ሐቅና ባጥል ሰዎች እና የተዘጋጀላቸው መጨረሻ ላይ ማለት ነው የውመል ቂያማ በስራችን ታሰበልን ከዛ ጀና ወይስ ጀሃነም ይገባልን የተዘጋጀለን ማለት በቃ መጨረሻ ላይ ያለው ማለት ነው። እና ለፕሮፌቶች የነገራቸው ያስረዳቸው የላከላቸው ከአላህ ነው በመላክ ተላከላቸው ለፕሮፌቶች ሊያስረዱ ሰዎች ሊጠሩት እና የሚዋሹ ሰዎች ሊያናግራቸው ሊያቆሙ ወይስ ማያምኑ በአላህ ሊያምኑበት ሊያቆሙ የሚያምኑበት ይሄ ሁላ ያስረዳል ቁርአን ውስጥ ማለት ነው። ከዛ ይሄ ሱራ ይሄ ለካፊሩን ለሚዋሹ በቁርአን የሚዋሹ ሰዎች ማለት ነው። አንድ ቀን ይመጣላቸዋል ይላል ለነሱ ማለት ነው። ይሄ ቀን ሙሉ ሰማ እጭስ በእጭስ ነው የሚሆነው። በጣም መማመን አታዩበትም። እጭስ ይሆናል ማየት ራሱ አትችሉበትም ማለት ነው። ሌላ ሰው ወይስ ሌላ ነገር የምትፈልጉት አትችሉበትም ማለት ነው። ከዛ ይሄ ከአላህ ማለት ንደት ማለት ነው የሚወርድ ለሰዎቹ ይሄንን የሚወሹ ሰዎች እና ልክና ቁረይሽ ይላል በፊት ሰዎች ያዋሹ በቁርአን ከሪም ያለመኑበትም በጣም ርባቸው ነበር። ራብ ወረደባቸዋል ማለት በቃ መትከል አልቻሉም። የሚበሉትን ነገር አጡ። ይሄ አላህ ፕሮፌታቸው ስለጠራ ዳዕዋ ነብዩ ሰለላሁ ዐለይሂ ወሰለም ጋር እና ይሄ አንድ ምልክት ቅያማ ለየውመል ቂያማ ይላል ይደርሳል። የሚደርሰውም ለካፊሩን ለሙሽሪኩን ናቸው ማለት ነው። ስለዚህ አንድ ነገር ይሄንን የሚዋሹ ሰዎች ካፊሮች ምናምን አላህ ተዘጋጀላቸው አላቸው።
አንድ ቀን ይመጣል በቃ ሰማ እጭስ በጭስ ይሆናል የምታዩበትም ነገር የለም አትችሉም ራሱ ማየት እና ምልክት ያደርጋል እንደሚችል ይሄ ነገር እንደ ቁረይሽ ልክና ፕሮፌት መሐመድ ሰለላሁ ዐለይሂ ወሰለም ዱዓስ ያደርጋል ለነሱ ማለት አላህና አናገረው ይሄንን ሰዎች ካፍር ናቸው ብዙ አጠፉ ምናምን ሲል አላህ ንደት ወረደባቸዋል የአላህ ንደት በቃ ራብ በጣም አጡ የሚበሉትን ነገር ማለት ነው ይሄንን ያጠፋቸው ሰዎች በፊት አላህ ያጠፋቸው ሰዎች እንደ ምልክት ናቸው ታሪክ ያረጋቸው ለሌላ ሰዎች ማለት ነው ሊከታተሉ ሊያቆሙ የሚያረጉት ነገር ሊፈሩ ማለት ነው ከዛ ይሄ ቀን ሲመጣ ሰማ እጅስ በእጅስ ሲሆን ሰዎች በጣም ይጠራሉ አላህ ማለት ነው ፈጣሪ አላህ ይሄንን በላ ወርደብን በቃ ግን ልክ ይሄንን ሲደርስባቸዋል አላህን መጥፋት አይችልም በቃ ልክ ሲጻፍላቸው ይሄንን ሰዎች የአላህ ንደት ይወርድባቸዋል ይጠፋሉ ምናምን ልክ ሲጻፍላቸው ከዚህም በኋላ ምንም በቃ የሚሰርዝላቸው ነገር የለም ይሄንን በላ ማለት ነው ይሄንን መጥፎ ነገር ማለት ነው ለምን ሪዲ ልክናል ይላል ፕሮፌቶች አወራቸው መጽሐፍ አላቸው ምልክት የበፊት ታሪክ አስረዳናቸው ይላል ግን አላመኑ ገና መጥፎ ነገር ያረጋሉ አያምኑም በአላህ ብዙ ነገር ያረጋሉ እነን ሰዎች በቃ ልክ አላህ ከእህንን በኋላ ይጠብቃቸዋል ሊመለሱለት ግን ካልተመለሱ አላህ ንደት ይወርድባቸዋል አላህ ንደት ከጻፈላቸዋል በምን ይሞታል በምን ይጠፋሉ ምንም መሰረዝ ይሄንን ነገር አይችሉም በቃ ከተጻፈ ማለት ነው ወዲያው የአላህ ንደት ይወርድባቸዋል ይሞታሉ ወይስ አንድ ነገር ይሆንባቸዋል ይላል እንደ ቅጣት በቃ የአላህ ቅጣት ማለት ነው عند موسى هلال عند موسى عليه السلام فرعون انديت الله ندت ورد باجوال الله انديت طفى جوال هلال كذا يا موسى عليه السلام تاريخ يسردال فرعون انديت من هون اللت نا انديت الله طافلت طبقوا أسردوا لاكلت البروفيت نبي موسى أسردوا يمنم السمام قتل كفرو وشتو ونام قتل كذا ني فطاري على كذا بحالا بقى الله تصافلت الله ندت ماشي يسوع كان تصافلت ماشي يهونال بمندنو የሚሞቱት እሱና ሰዎቹ ያመኑ የሚከታተሉት ሁሉም አላህ አጠፋቸዋል በዛ ቀን ራሱ ልክ ሲያዩ ይሄንን ንደት የአላህ ንደት ሲወርድባቸዋል
አላህ ሰርዝልን ያአላህ ምናምን ይጠይቃሉ ነበር። ይሄንን ጥያቄ አላህ መሰረዝ በቃ ልክ ሲወርድ ንደቱ ይሄንን መሰረዝ አይችልም። በቃ ይላካል፣ ሰዎች ትልኳል፣ መጽሐፍ ምናምን ብዙ ምክንያት የሙሳ ሙዕጂዛ ተሰጠው፣ ሚራክልስ ተሰጠው ሊያስረዳቸው ግን አላማኑም፣ አልሰሙም። ከዛ በኋላ በቃ ምንም ልክ አላህ ቅጣት ሲወርድባቸዋል ምንም ማስተካከል ነገር የሚችሉት ነገር የለም። ከዛ የሙሳ እና ፍርዓውን ታሪክ በደንብ ያስረዳል። አላህ ብዙ ጠበቅ ማለት የላከላቸዋል ነብዮች ላከላቸዋል። ይሄንን ነብዮች ራሱ እንገድላለን አሉ ማለት ምንም አልሰሙም፣ ምንም ያጠፋሉ ብቻ እንጂ ከዛ መጨረሻ አላህ ልክ ቅጣቱ ሲወርድባቸዋል ይጠይቃሉ። በቃ እናምናለን ይላሉ። ይሄንን ከሰረስክ እናምናለን ይላሉ። አንዳንዴ ወሸርልክ አላህ ሲሰርዝላቸዋል አይመለሱም። አንዳንዴ በቃ አላህ ብዙ ካጠፉ ብዙ በቃ ከላከላቸው ከጠበቃቸው ምንም አልስተካከሉም ነገር አይሰርዝላቸውም። በቃ ቅጣት ከወረደላቸው ወረደ። አሁን ምንድነው ሚል ልክና ፍርዓውን ልክ ሲል እኔ ያለኝ ብዙ መሬት ያለኝ ቅጠል ያለበት ኒል አለኝ ከሰል አለኝ በቃ ማለት ቤቱ በወርቅ በምናምን ብዙ ፎርሽን ነበረው። ከዛ በቃ ይሄንን ያለኝ እኔ ማመን አለባቸው አለ ለሰዎቹ ማለት ነው። ሙሳ የመጣበት እንዳታምኑት እኔ በቃ ፓወር አለኝ እኔ እንደ ፈጣሪ ነኝ አላቸው። ከዛ በቃ አሁን ምንድነው የሚለው እዚህ አያ ልክ አላህ ሲያጠፋው ይሄንን ፍርዓውን እሺ ምን አረገለት? አሁን የሱ መሬት የሱ ሁሉ በቃ ተወው ሄደ ሞታ። አሁን ምን አረገለት? የነበረ ክብር የሚያደርግበት ነገሮች ማለት ነው። መሬቱ፣ ውሃው፣ ቤቱ ሁሉ ነገር አላህ የሰጠው ነገር እንዳለ አጠፋው፣ ወሰደበት ማለት ነው። ከዛ መሬት እና ሰማይ ምንም አልለቀሱለትም ይላል ለፍርዓውን እና ሰዎቹ እና ምንም የሚያስቆዩላቸው የአላህ ንደት ማለት የሚያሸክለው የሚያስቆዩላቸው ነገር የለም። በቃ አላህ ልክ ሲል በዚህ ሰዓት በዛ ቀን ይጠፋሉ። በቃ አላህ ንደት ይወርዳል። የሚያስቀድሙት ወይስ የሚያስቆዩት ነገር የለም።
ከዛ ምንድነው የሚል በዚህ ሱራ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክስ ያስረዳቸዋል ስለ በፊት ታሪኮች ምንድነው የሚሉት እኛ ምንሞተው በቃ አንድ ነው ተመልሰን ከሞታችን አንመለስም ማለት ነው አንድ ነው ስንሞት ሌላ ላይፍ የለም ማለት ሌላ አንቀጥልም ማለት እንደ የውመል ቂያማ እንደ ሐያት በርዘኽ እንደ በቃ ምንታሰብበት ቀን የለም ጀነ ጀሃነም የለም በቃ ስንሞት እንሞት አንነሳም አሉ ከዛ እና ምትለው ከዛ ይሄንን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይለዋል ሙሽሪኮች ናቸው እንደዚህ የሚሉት እንደ በፊት የቱባዕ قوم ቱባዕ قوم ቱባዕ الحميري والذين من قبلهم أمم الكافرة ካፊሮች ነበሩ እንደነሱ ይላሉ ማለት ነው ሁሉም ካፊሮች ናቸው እንደዚህ የሚል ማለት ነው ማያምን يوم القيامة بحساب نتركبت كان لكس نموت بحالا من النسوبت كان هن كان كلام منوبتن كافروች ናቸው እንደ በፊት እንደ ሌላ ሰዎች አላዚ ቱባዕ الحميري ካፍሮች ነበሩ እንደዚህ ያለመኑበትም ከዛ አላህ አጠፋቸው እና ሚላይበት ነገር የለም ካፍር ሁሉም አንድ ናቸው ይላል የበፊት ሰዎች አሁንም ሰዎች ነው እና ይሄንን መሬት ሰማይ ያስተካከል ነው ይላል ለመጫወት አይደለም ለሁሉ ሰው ደስታ ሊሆን አይደል ብቻ አይደለም ማለት ይሄ ሁላ የተፈጠረ ነው ያስተካከል ነው ህክማ አለበት የሆነ ነገር ጎል አለበት ማለት የምትሰሩበት ነገር አለ የሚጠቅማችሁ ነገር ማለት ለምክንያት ነው የተፈጠረ እንጂ ያለ ምክንያት ለመጫወት ለበስተልቱን ልጣጠፉ ምናምን አይደለም ሁሉ ነገር ያስተካከል ነው መሬት ላይ ሰማይ ላይ ለምክንያት ይላል لحق له سنة الله في خلقه هذا هؤلاء المشركين لا يعملون هنين كافروች እንደዚህ ሚሉት ነገር መነሰበት ቀን የለም ማለት በቃ መጫወታ ነው የሰራው መሬት ሰማይ ላይ ልትጫወቱ ከዛ ልትሞቱ ከዛ በቃ ምንም ሐሳብ ልትደረቁበት ቀን የለም ምንም ማለት ይሄ ሁላ ያስረዳል ያ አስተካከል ነው ልትሰሩ ከዛ ስራቸው ይታያል ከዛ በስራቸው ጀና ወይ ጀሃነም እንጂ ለመጫወታ አይደለም ያስተካከል ነው ማለት ነው መሬት ላይ ሰማይ ላይ ለምክንያት ነው ያፈጠር ነው ያስተካከል ነው ሰው ራሱ ለምክንያት ነው ልናምን ልንሰራ መሬት ልንስተካከል ከዛ ስራችን ይታያል በስራችን ጀነና ጀሃነም ይሄ ፍጥራ ይሄ ሲስተም ሁሉ ነገር ይሄዳል ማለት ነው ስራ ላይ ላይፋችን ላይ ይሄዳል በትምህርት ይሄዳል በምን ወድቅበት ነገር አለ ምን ሸፈነበት ነገር አለ ምን ሸነፈበት ነገር አለ ከዛ ይሄን ሲስተም ለምክንያት ሁሉ ነገር ነው የተፈጠረ እንጂ ዝም ብሎ ለመጫወት አይደለም እና ይሄንን ሰዎች እንደዚህ ሚሉት ስለማይፈሩ ማለት ነው ምንም ይፈሩበት ነገር የለም ሐሳብ አይፈልጉም በቃ መጠየቅ ራሱ ፈጣሪ ሲተታቸው ሊቀየር ምናምን ለራሱ መጠየቅ ለሰው አይፈልጉም መጠየቅ ለፈጣሪ አይፈልጉም ራሳቸው ብቻ ያያሉ ማዝናናት የሚፈልጉትን ነገር ያረጋሉ ከዛ በኋላ እንሞታለን አንነስም አንታሰብም ይላሉ ማለት ነው መጫወት ይላል ማለት ነው ከዛ በቃ
ይሄንን የሚሉት ነገር አንድ ቀን ይመጣል። ይሄ ጀጅመንት ቀን ይላል። በቃ የውም አልቀዷእ እና የሚያረጉት ነገር ዱንያ ላይ ኸይር ከሆነ ሸር ከሆነ ይሄ ሰዓት ሲደርስ የሁሉም ሰዓት ሰው ማለት ነው በቃ ይታሰበበታል፣ ይነሳል፣ ይታሰበበታል። ከዛ ጀና ወይ ጀሃነም ይገባል። ምንም በቃ ጓደኛ አይጠቅምህም። ከጓደኛ ጋር ምንም የሚጠቅምህ ነገር የለም። ጓደኛህ ራሱ አይችልም መከላከል የአላህ ንዴት የአላህ ልክ ስትታሰብ በቃ ምንም የሚያደርግልህ ነገር የለም። ከዛ ይህንን ሰዎች ራሱ ማለት ሸፊዕ ለኛ ነቢይ መሐመድ ሰለላሁ ዐለይሂ ወሰለም አላህን ከጠየቀ ለሰዎች ሸፊዕ አርግ ረሕማ አርግላቸው ወይስ ሌላ የሚመርጣቸው ሙእሚኖች አለ? እነሱ ለጓደኛቸው ለእናታቸው ለአባታቸው ከጠየቁ አላህ ረሕማ ሊያደርግላቸዋል ወይስ ሊሰርዝላቸው ጥፋታቸው ሊሰማ ይችላል ማለት አላህ ይቀበላቸዋል ማለት ነው። ኢላ ረሕማ ሚነል ሙእሚኒን ማለት ሙእሚን ከሆነ በጣም ትክክለኛ ሙእሚን አላህ የመረጠው ሰው ማለት ነው። አላህን ይጠይቃል ለእናቱ ለአባቱ ለምንፈልግ ሰው ማለት ረሕማ ሊያረግለት መግፊራ ሊሰርዝለት ስትቱ ማለት ነው ለሌላ ሰው ማለት ነው ከጠየቀ ይህንን ሙእሚን አላህ ረሕማ ሊቀበለው ይችላል ማለት ነው ይላል። ሙእሚኖች ግን ሌላ ካፊሮች ሙሽሪኮች ምንም ቢጠይቁ ለጓደኛቸው ለእናታቸው ምንም ቢጠይቁ ካፊሮች አላህ አይቀበልም። አይረጋ ስራቸው ይታያል፣ ይታሰባሉ፣ ጀሃነም ይገባሉ ማለት ነው። እና ጀሃነም ውስጥ ይላል የሆነ ምንድነው ቅጠል አለ ሸጀረት ዘቁም ይባላል። ይሄ ቅጠል ጀሃነም ውስጥ ነው። ከዛ ይሄንን የሚበሉትን ካፊሮች ናቸው ጀሃነም ውስጥ እሳት ውስጥ ማለት ነው። ብዙ ስህተት የሚያረግ ሰው ይሄንን ቅጠል ነው የሚበላው ይላል ማለት በስንት ወጣለት ይሄንን ቅጠል ነው የሚበሉት ይላል። anyhow ልክ ሲበሉት በጣም ያቃጠላቸዋል እንደ እሳት ምናምን ብዙ ያስረዳል ስለ ጀሃነም ውስጥ ያለው ነገር ነው። የሚታጠቡበት በእሳት የሚበሉትን በእሳት ይላል። አሁን የሚያስረዳው ስለ ጀሃነም በቃ የሚጠብቃቸው ሊያውቁ ማለት ነው። ይሄንን ካፊሮች የሚወሹ ሰዎች ምናምን ካላመኑበትም እስቲ ያከታተላሉ የበፊት ታሪኮች ሰዎች እንዴት አላህ አጠፋቸው ዱንያ ላይ። ስለዚህ ጀሃነም ላይ መጨረሻ ላይ እንዴት አይችልም ይሄንን ማስተካከል ማለት ነው ያጠፉ ሰዎች ማለት ነው። ከዛ ለሙእሚኖች በጣም ተቋሚ ያበዙ ሰዎች ጀነት ተዘጋጀላቸዋል። ከዛ ብዙ ባህር ብዙ በቃ አሪፍ ውሃ አሪፍ ያገኙት የሚለብሱት በጣም በውድ አይነት ጨርቅ ነው የሚለብሱት ማለት ነው። አዲባሽ በአማርኛ ላይ ነው ሀዋል ሐሪር
ከዛ ምንድነው ይል ይህንን ሰዎች የጀና ውስጥ የሚገቡት የሚለብሱት በቃ በውድ አይነት ጨርቅ ነው የሚለብሱት። ከዛ ልክ ሲገናኙ ፊት ለፊት ጀርባ ለጀርባ አይገናኙም፣ ፊት ለፊት ልክ ሲዞሩ ሁሉ ነገር ይዞራል ከነሱ ማለት የሚገናኙት ፊት ለፊት ጀርባ ለጀርባ አይገናኙም። እና በቃ ይሄ ምንዘይ አላህ ሽልማት እንደ ሽልማት ነው። ተቋም ያበዛ ሰው የሚያምን ሰው እንደ ሽልማት ይሄንን የተዘጋጀላችሁ ጀና ውስጥ የልበሱን ሱንዱስ ወስተብረቅ። ይሄ ሱንዱስ ስም ይሄ ቁርአን ላይ ያለ ሱረቱል ዱኻን والباسم هي السندس والاستبرق مالت عند أي بطام عريف عينت سندس عينت جرك مالتنا ويس انتن جولاري مالت عند ورق نجار ولا سندس والاستبرق اوكي الباسم فيها السندس والاستبرق. I think it's عينت جرك بطام highly انتن we will search this meaning. It's عريف عينت it's like they wear በጣም ውድ አይነት ጨርቅ ማለት ነው። ከዛ ስሙ አወራ ሱንዱስ እናስተብረቅ ጨርቅ ወይስ ጆለሪ አላውቅም በት በጣም ውድ በጣም አሪፍ ነው ተዘጋጀላቸው የሚለብሱት ይላል ጀና ውስጥ ማለት ነው። ከዛ የሚያገቡት ራሱ ሚስት በጣም ቆንጆ ሚስቶች በጣም አይናቸው ትልቅ ነው ይላል እንትን ሰፊ ነው በጣም የሚያምር ሰፊ አይን ያላቸው ሚስት ቆንጆ ሚስቶች ነው የሚያገቡት ይላል። እንደ በቃ ዲር ምናምን አይን ማለት ነው። ለዚህ ዲር አይን ይላል በጣም ቆንጆ እዚህ ዲር አይላለም ግን በጣም ትልቅ አይን ቆንጆ አይን ይላል የሚያገቡት። ከዛም ይፈልጉትም መብላትም ከፍሬዎች ያገኛሉ። ምንም አይቆረጥም፣ ምንም አይጠፋም፣ ምንም በቃ የሚፈልጉትን ነገር ያገኛሉ፣ ይበላሉ። የሚለብሱትም በውድ አይነት በጣም ከፍ ያለ ነገር ምናምን የተዘጋጀላቸው ማለት ነው። እና ጀና ልክ ስትገቡ በኋላ እዛ ጊዜ ነው ማትሞቱት ማለት ነው። ሞት بعد الموت በቃ ዱንያ ላይ ብቻ ነው የምትሞቱት ይላል። አንድ ሞት ከዛ ትነሳላችሁ፣ ከዛ ይታሰባላችሁ። ጀና ውስጥ ልክ ስትገቡ በቃ አትሞቱም ይላል። እንደምትሸነፉበት ነገር ማለት ነው ታስበላችሁ ጀና ማለት ነው። ሽላሚ ያለበት የተዘጋጀበት ለሰዎቹ ብዙ ነገር ብዙ ማታቁት ራሱ ማታስቡት ነገር አለ ውስጡ ማለት ነው። ይሄንን ጀና ለነብይ መሐመድ ሰለላሁ ዐለይሂ ወሰለም አለው እና ለሰዎች ያመኑበት ብዙ ተቋም ያብዙት ምናምን ايوه اتكلم العربي بس اغلب الجماهير تبعي هو بالامهري عشان كذا اتكلم الامهري. فلما نتكلم العربي ما فيش الا شخص وشخصين يعني الان حتى واحد بس صابرين والله الباقي كلهم أمهري. العربي طبعا سهل اللي هم عرب انهم يقرأوا. هنا فاتحة ويب سايت يعني وفاتحة شرح تفسير في الجوجل
ممكن يقرأوه بسهولة. لكن اللي هو الأعجمي اللي هم أنا الآن اللغة الأمهرية أتكلم، يكون عليهم صعب القراءة باللغة العربية والشرح والتفسير والكذا. فحبيت أترجم يعني يكون أسهل يعني لهم يفهموا القرآن لما يقرأوه، يكونوا فاهمين له، يعني بدل ما يقرأوه مش عارفين حتى إيش القصة، إيش سبب التسمية، إيش سبب يسهل لهم يعني القراءات والقرآن والحفظ كمان، يكونوا فاهمين إيش يقرأوا. فحسيت إنه هم محتاجين أكثر من اللغة العربية. طبعا كنت برمضان موجودة، وبدأت هذا يعني الفكرة جبتها في رمضان التفسير. وصلنا الآن إلى سورة بعد سورة يعني بالترتيب مشيت. الآن قد نحن في الجزء 25 أو 26، وخلاص إن شاء الله أول ما أخلصه خلاص يعني إن شاء الله ربنا يكتب لي أجر اللي بيستفيد مني، يعمل لي دعاء يقول لي كتك ماتشو مالت نوهي النجر إسكام جرس درس قرآن كريم وهلا مطبقوه يز دعاء خير أجر بقى يتقموا سو يا قبا سو مالتنا دعاء رجلا إن شاء الله. شكرا. طيب نشكر بقى 8 ساعات مسجلة سورة الجاثية، سورة الدخان اللقا الجس اللقا. أيوة أنا مهندسة مدنية طبعا، لأنه يعني إذا أنتم يعني مستغربين من الكمية يعني اللي يشرحها ولا نحن درسنا يعني كمية كبيرة من تدربنا عليها يعني 62 مادة، وكل واحد وأكثر شيء يعني كان من اللابتوب يعني نذاكر كل شيء، أو ندخل كنا المكتبة ونجلس نبحث عن الأسئلة وحلول ومدري إيش وكتب وبحث فكمان كان كمية ضغط كبيرة اللي تعودنا عليها يعني مش سهلة. ما كناش ننام، ما كناش يومين 3 أيام لما نسلم المشروع واجلس ابحث كتب واجلس اقرا وخمن يعني كانت هذا الضغط او الكمية تحملناها من قبل، فهي الان يعني قدرة التحمل زاد يعني عندنا. فكل ما تقرأ فعلا كل ما تحمل نفسك وتتوسع وكذا يكبر القدرة انك تحفظ وانك تتحمل اكثر معلومات كثيرة وانك اوكي. عشان كده تسألوني انت مهندسة مدنية ولا ولا الدكتور. طبعا الدكتور كمان يقرأ كثير، وهذا بتشوف قدرة الحفظ عنده عالية والاستيعاب يلا نمشي. يعني في فوائد، مش بس يعني انه يدخلك في حالة توتر وأزمة يعني وتنعزل انك ما تقدرش تتداخل مع اشخاص وتخرج وتدخل وكذا، يكون خلاص حياتك كلها تعليم كتب ومدري ايش. في كمان منه مميزات كثيرة يعني الحفظ، القدرة على الاستيعاب تزداد، حياتك المهنية تتطور، نفسك تتطور، في له مميزات يعني تكون مهندس مشهور وحاجات يعني كذا إذا ما تجننش يعني تحرص انك ما تنتحرش وما تجننش، بس لا خلاص كل شيء يمشي لك تمام.
أول شيء قلنا فيلم. طبعا سورة الجاثية اللي كنا أجلس مالتنا ያሳያል ጀሃነም ውስጥ ያለ ነገሮች አላህ የተዘጋጀለት ሰዎች ማለት ነው። ማለት እዚህ ሱረት አልጃቲያ የሚያሳየው ይላል ስለ ክብር ያላቸው ሰዎች እና ከሐቅ ጋር የሚከላከሉ ሰዎች ማለት ነው። ከዛ ለነሱ ያስረዳቸዋል አላህ የተዘጋጀላቸዋል አኺራ ላይ የሚጠብቃቸው ጀሃነም ውስጥ ምንድነው። ስለዚህ የበፊት ታሪክ ተማሩበት የጠፋቸው ሰዎች እንደነሱ እንደተሆኑ ይላል ማለት ነው። ከዛ ክብር የምታረጉት ሰዎች ስለምንድነው ክብር ያላቸው? አላህ ነው ይሄ ሁላ ያስተካከለ። ስለዚህ የበፊት ታሪክ ተማሩበት የጠፋቸው ሰዎች እንደነሱ እንደተሆኑ ይላል ማለት ነው። ከዛ ክብር የምታረጉት ሰዎች ስለምንድነው ክብር ያላቸው? አላህ ነው ይሄ ሁላ ያስተካከለ። ሰማ ላይ ክብር የለውም ወይስ አላህ ነው ሐቅ ያለበት ሙተከብር ማለት ነው። ክብር ሊሆነው እሱ ነው ማለት ፈጣሪ ነው ማለት ነው። ለምን ይሄ ሁላ መሬት ያስተካከለ ሰው ነው ያስተካከለ። ይሄ መሬት ሰማ ላይ ሰዎች ይሄ ሁላ ማለት ይሄ ነው ክብር መሆን አለበት ማለት ነው ሙተከብር። ግን ሌላ ሰው በምንድነው ምክንያት ነው ክብር የምታረጉት ይላልላቸው ማለት ነው። ምን አላቸው ማለት ነው? የሰጣቸው ነው የሰጣቸው ገንዘብ የሰጣቸው መሪእንትን ኃላፊነት ወይስ የተሰጣቸው ነዓም ማለት ነው። ይሄ ነው ክብር የምታረጉበት ማለት ነው። እኔ የሰጣቸው ነው ክብር የምታረጉበት ማለት ነው። የተሰው ታጠፋላችሁ አታምኑብኝ ብዙ ነገር አረጋቸው ማለት ነው። በምን ምክንያት ማለት ነው? በተሰጣቸው ነገር ወይስ በተሰጣቸው ነገር እኔ መውሰድ እችላለሁ ይላልቸዋል ማለት ነው። እናንተ መጥፋት ራሱ አጠፋለሁ እንደ በፊት ታሪኮች ተማሩበት ማለት ነው። ያናንተ አይደለም ይሄ የተሰጣቸው ነገር ማለት ነው እንጂ ክብር ሊታረጉበት የተሰጣቸው ራሱ አይደለም። ልታመሉ ልትሰሩ ልትስተካከሉ መሬት ላይ ልታገዙ ሰዎች ማለት ነው እንጂ ትታሰቡበታል። ይሄ ነገር የተሰጣቸው ነገር ይሄ የምትሰሩበት ስራ ትታሰቡበታል ማለት ነው። ልክ ስትሞቱ በኋላ ትነሳላችሁ ሂሳብ አለ እና ያጠፋችሁበት በደንብ የሊያዛችሁበት ኃላፊነት ያልወሰዳችሁ ሰዎች ከለከላችሁ መሬት ተበላሻላችሁ። ይሄንን አላህ ተዘጋጀላችኋል። ካጠፋችሁ ጀሃነም ውስጥ ብዙ ነገር አለ ማለት ነው። ወይስ ዱንያ ላይ ሊያጠፋችሁ ይችላል። እና ክብር የሚሆን ክብር ካላቸው ፈጣሪ ነው ክብር መሆን አለበት። ፈጣሪ ብዙ ያስተካከለ ነገሮች አለ ሰማይ ላይ መሬት ላይ እናንተ የምትኖሩበት የምትጠቀሙ ይሄ ሁሉ ያስተካከለ ነው ሙተከብር የሚባል ነገር ለሱ ነው እንጂ ሰው በተሰጠው ነገር ክብር ያረጋል ያጠፋል መሬት ያባለሻል። ለዚህ አላህ ያጥፋቸዋል የሰጣቸው ነገር ይወስድባቸዋል። ዱንያ ላይ አኺራ ላይ የተዘጋጀላቸው አዛብ ብዙ ያስረዳል ቁርአን ላይ ይላል።
እዚህ ያስረዳት እንዴት አላህ ሰው ፈጠረ ሰው ወደ ሰው ልክ ስትታርግዝ እናት ስትልድ ይሄ ሁሉ ሲስተሙ ያስረዳል። ይሄ አላህ ችሎታ ያሳያል። ሌላ ይሄ ለሊት ይሄ ማለት ይሄን ያስረዳቸዋል። ለምን ይሄንን ነው ክብር መሆን አለበት ማለት እንጂ ፈጣሪ ነው ሙተከብር ሚችል ይሄ ሁሉ ነገር ማለት ነው። ያስፈጠረን ያስተካከለልን መሬት ላይ ለሊት ጠዋት ይሄ ነው ሙተከብር መሆን አለበት እንጂ ሌላ ሰው በተሰጠው ነገር እንዴት ክብር ያደርጋል? እንዴት አሁን የአላህ ስሞች ራሱ ያወጡት እስከ 99 ቁርአን ላይ ያለ አልሙተከብር القابض الباسط المميت القدوس ማለት አሁን ቅዱስ ስም አረቦች ላይ ወይስ ቁርአን ላይ ይሄ القدوس ማለት በጣም ያለው ነገር ማለት ለፈጣሪ ነው የሚባለው እንጂ ለሰው አይባልም። القدوس ቅዱስ ሙተከብር ምናምን ይሄ ፐርፌክሽን ኔምስ ማለት ይሄ በጣም የሁሉ ነገር ያለው ሰው ማለት ነው። ማያጠፋ ሰው ማለት ነው። ፐርፌክት ኔም ማለት ይሄንን ስሞች ለሰዎች ለኖርማል ሰው ይሄንን ስም አይወጣም። ኖርማል ሰው በቃ ክብር ያደርጋል በስሙ ራሱ ማለት ነው። አልቅዱስ ማለት ከሁሉ ሰው በላይ ነኝ ማለት ነው። እኔንም በጣተፎት ነገር መሰርዘው በቅዱስ ማለት ከስተት ነፃ ነኝ ማለት ነው። እንደዚህ አልቅዱስ I think I'm right مقدس ማለት منزه عن الأغلاط عن الشهوات عن منزه ቅዱስ ስም በጣም እናከብራለን እንወዳለን። ይሄ ስም ለምን ይሄ የፈጣሪ ስም it's perfect name ፈጣሪ ስም እንጂ ለኖርማል ሰው አይሰጥም ቁርአን ላይ። ለምን ይሄ ፐርፌክት ኔም ኖርማል ሰው ስህተት ያደርጋል። ይሄ ቅዱስ አይባልም ማለት ክብር ሊያደርግ ይችላል ራሱ ይሄንን ሰው ማለት እና ክብር ያለ ሰው ሙተከብር ይሄ ለፈጣሪ ነው የሚባለው እንጂ ለኖርማል ሰው አይባልም። ሙተከብር በምንድነው ሙተከብር በምንድነው ክብር ያለ ማለት ነው። የፈጠረ ይሄ ሁሉ ነገር ያስተካከለ ይሄ ሁሉ ነገር ሙተከብር ይባላል ማለት ይሄ የፈጣሪ ስም። ስለዚህ 99 ስም አንዴ የሚመሳሰል ነገር ከሌላ አለ አልቅዱስ ምናምን ክርስቲያን ላይ አለ ተባረክ ስትሉ ሙባረክ ይሄ ሁሉ በአረብኛ ግን በቁርአን ይሄ ለፈጣሪ ነው ይሄ ስም ይባላል እንጂ አለ ሚኒንጉ እናውቃለን እናከብራለን ወዳለን ይሄ ስም ግን አይባልም ለኖርማል ሰው ለፈጣሪ ነው የሚባለው። አንድ ፐርፌክት ስም ማለት ይሄ ለፈጣሪ ነው የሚባለው እንጂ ኖርማል ሰው ስህተት ያደርጋል። ቅዱስ አይደለም ሙተከብር አይደለም قابض باسط محي مميت ምናምን ይሄ ሁሉ ስሞች ራፍዕ ማለት ሰው ወደ ላይ ያረጋቸዋል። ራፍዕ ማን ወደ ላይ የሚያረጋቸው ፈጣሪ ነው። ሰው ወደ ላይ ወደ ከፍ ወደ ዝቅ የሚያረግ ሰው ከፍ የሚያረግ ሰው ዝቅ የሚያረግ ሰው ፈጣሪ ነው። ሰው ራፍዕ ለፈጣሪ። ስለዚህ 99 ስም ምንጭ ቁርአን ላይ ያሉ ይሄንን ስሞች ለፈጣሪ ይባላል እንጂ ኖርማል ሰው በዚህ ስም እንደ ይሰማ ይላል አይሆንም። የፈጣሪ ስም ለፈጣሪ ማለት ፐርፌክት ስሞች ናቸው። قابض الباسط المحيي ማለት የሞተ ሰው ወደ ይነሳል ማለት ነው። ማንም ያስነሳው ፈጣሪ ነው እንጂ المحيي ይባላል። المميت ስለዚህ ኦኬ እኛም የሚለን ማለት ቁርአን ላይ እንደተሰጠ ይሄን ስሞች ምናምን እንደዚህ ነው። ሌላ መጽሐፍ ላይ ከምንድነው አይከላከላም ወይስ እንደዚህ ሊሆን ይችላል።
ግን ይህንን ስሞች አሉት ወዳለን እናከብረዋለን ማለት ነው። እና ለምን ኖርማል ሰው አይሰማም በይህንን ስሞች? ክብር ሊኖረው ይችላል ማለት በቃ እኔ ቅዱስ ነኝ በቃ ሊል ይችላል ሌላ ሰው። ቅዱስ ማለት ሁሉ ሰው ነፃ ነኝ ከሁሉ ሰው ማለት ነው። ወይስ እኔ ሙሚት ወላ ሙህይ ከሆነ ሙህይ እንደ በቃ እኔን ማስነሳችሁ ይላል በቃ እኔን ፈጣሪ ሊል ይችላል። ስለዚህ ክብር እንዳይኖራቸዋል ለህንን ስሞች ፐርፌክት ስሞች ለሰው አይሆንም ለፈጣሪ ነው የሚሆነው። ኦኬ እና ይሄን የተሰጣቸው ነገሮች ይላል ነዕማ ናቸው ማመሰገን ለአላህ ልክስ አላህ ሲሰጣቸው አንድ ነገር ሊከፍተላቸው አንድ ነገር ማመሰገን እንጂ ክብር ልታበዙ አይደለም ማለት ሊኖራቸው አይደለም። አላህ ማስመሰገን በህንን መስራት አለባቸው። መስተካከል መሬት ማገሰው ዘካ ማውጣት ብዙ ነገሮች አውጣ ያለ አላህ ብዙ ነገሮች አለ አግዝ ያለ ምስኪን ابن السبيل ቁርባ ምናምን ብዙ አለ። ስለዚህ እንደ ኃላፊነት የተሰጠ እንጂ ክብር ሊኖርህ አይሆንም ይላል። سورة الجاثية ما كان جرس على الموز anyhow ትንሽ ቀረ 3 ደቂቃ ስለዚህ በቃ سورة الجاثية ሰዓት ኦኬ ነገ ከተሻልኩ ቀጥላለሁ ከዱኻን በኋላ ከጭስ በኋላ الجاثية እንደሱ ማለት ክብር ያለው ሰው ለምንድን ነው ይለዋል እና ያስረዳዋል። አላህ ሊያጠፋው ይችላል ማለት ያለህ ነገር ስለዚህ ያስተካክል። የተዘጋጀልህ አለ ጀና ውስጥ ከፈለክ ጀና ውስጥ የተዘጋጀልህ ያስረዳል። ጀሃነም ውስጥ ከፈለክ ይሄንን ስራህን ያጠፋው ነገር በሱ ትሸለማለህ። ጀሃነም ውስጥ ብዙ ነገር ያስረዳል የተዘጋጀልህ ማለት ነው። ስለዚህ ቅጣት ማለት ነው እንደ ቅጣት ስራችሁ አስተካክሉ ተጠንቀቁ ሌላቸው ማለት ነው። አማርኛ አልችልም መንበብ ወይስ አማርኛ በእንግሊዘኛ ዛሬ 21 5 ቀን የቀረው ለአረፋ በቃ الأضحى عيد الأضحى عيد مزجاجات አለባቸው ይዘጋጅ ወላ ማይዘጋጅ ኖርማል ካላላ ለግን ስናከብር በቃ ዲናችን እናበዛለን ማለት تعظيم شعائر الله ማለት እንደምንሸለመው ነገር ከጾማችን በኋላ አጅርና ገንያለን ልክ በክስ ተረድ ፍየል ማለት ይሄ በጣም ከስትሬስ ከሃርድ ወርክ በኋላ ምናዝም እንደስተም ያረገን ነገር ማለት ነው። ሃርድ ወርክ በቃ ስንጾም ስንሰግድ ስናምን በህንን ቀኖች ሐጅ የሚያረጉት ሰዎች ምናምን ከዛ በቃ ልክ ሲፈታ መክባ ማካ ደስተም ያረገህ ነገር በቃ ማካብር
አላህ ማለት ነው تعظيم شعائر الله በቃ ዲን ላይ ያለው ይከበራል። እንደ በፊት ሰዎች ፕሮፌት መሐመድ ሰለላሁ ዐለይሂ ወሰለም ልክ መካ ሲገባ ዘፈኑለት طلع البدر علينا ምናምን ከዚህ መዲና ገቡ ምናምን እንደዚህ ለራስህ መሸለም ደስታ ለማድረግ ማለት ነው። በዲንህ ልታበዛ በዲንህ ልትወድ በደንብ እንደዚህ በቃ 8 ሰዓት ሆነ። እንቀጥላለን ኢንሻአላህ። ሌላ ቀን ፎሎ፣ ሼር፣ ላይክ፣ ሰብስክራይብ ቻናል ዩቲዩብ፣ ፌስቡክ፣ ቲክቶክ፣ ስናፕቻት የምግብ ቪዲዮዎች አሉ። ሄድበት አንዳንድ ቦታ ቱር ሳረግ ቪዚት ሳረግ አላ ዶክመንተሪ ኤዱኬሽናሊ ኤቭሪቲንግ አለ ሪሊጂየንሊ so follow share like subscribe and thank you for watching እናመሰግናለን። ሪያክት ያደረጉት ማለት የጻፉልኝ ኮሜንቶች አሉ። በቃ አሌክስ አስረዳ በቃ አላየም ኮሜንቶች አንድ ብቻ አማርኛ አላውቅም እንግሊዝ በአማርኛ ሃይ በቃ ምሳ ሰዓት ምሳ አልበላሁም። መልካም ምሳ ባይ ባይ መልካም ቀን ጁማ ሙባረክ እንዴት ናችሁ? ሃይ ሰላም I'm half caste Yemen and Ethiopian. Juma Mubarak. This Juma is in Dhul Hijjah. በቃ የሚቀጥለው ትውልቤ አለቀ። በቃ የዒድ ዙል ሒጃ ያልቃል። አሁን ሶሻል ሚዲያ ላይ እንጂ ኮንቴንት ቪዲዮስ እሰራለሁ። ሌላ ራሱ እንደ ስራ አይደለም ማለት ማገኘው ገንዘብ ምናምን የለም። ጀስት ኮንቴንት ከዛ ለተባለው ምናምን
ማለት የሚገብ ኮንቴንት ሰራለሁ በዲን በቱር ሰረግ አንዳንድ ነገር ተለጥፋለሁ ኤጁኬሽናል cultural religion I'm half caste anyhow tolong need كأزاميل درس مالتنا سورة الجاثية تلان تجمرنا وهون اسكا أسرارات نقدم كذا للنبي محمد صلى الله عليه وسلم يلوان أسرارات سورة الجاثية لمؤمنون شناقراتشو صبر يارجو لك كافرون عند سوكا كتلكلاتشو وأطفو نجر كارجلاتشو صبر يارجو نا الله جزاء ستاتشوال أهل ميكلاكلو مؤمنوش مياتفو سو مياتفا الله جزاء ستاتشوال ሊያጠፋቸው ይችላል በዱንያ ላይ አኺራ ላይ በጣም ቅጣት የተዘጋጀላቸው አለ ከዛ ብዙ አሪፍ ስራ የሚሰራ ሰው ኸይር የሚሰራ ሰው አይዋሽም አይ ሌባ አይደለም ይሄን ሰዎች አላህ ያውቃል ስራቸው አይጠፋም ምንም ቢሆኑ ምንም ሌላ ሰዎች ቢከለከላቸው መጥፎ ነገር ቢያደርግላቸው ሰብር ያርጉ እንዳይቀይሩ ማለት ስራቸው ትክክል ይሆናል ሌላ ሰው ራሱ ዝም ይላቸው ሰብር ያርጉ ካጠፋው ከከለከላቸው ምናምን ስለዚህ ትክክለኛ ስሩ እንዳትዋሹ ሌባ እንዳትሆኑ ሌላ ሰው ከከለከላቸው መጥፎ ሰዎች ማለት ወደ መጥፎ መንገድ ልትሄዱ ሊያረጉ ከሆኑ ሰብር አድርጉ እና ትክክለኛ መንገድ ቀጥሉ እንዳትሰሙ ይላቸዋል ይሄንን ሰዎች ስራቸው ያገኛሉ ማለት ነው ዱንያ ላይ ያገኛሉ የሚያጠፉትን ነገር አላህ ያጠፋቸዋል በአኺራ ላይ አላህ የተዘጋጀላቸው ብዙ ነገሮች አለ ጀሃነም ውስጥ ማለት ነው ከዛም መጥፎ ነገር የሚያደርጉ ሰዎች በራሳቸው ስራ ያገኛሉ ጀዛእ ማለት ነው ሌባ ከሆኑ ሌላ ሌባ ይመጣል ይሰርቃቸዋል በራሳቸው ስራ ያገኛሉ ጀዛእ ማለት ነው ይላል ቅጣታቸው ማለት ነው كذا من النويل لبنو إسرائيل التوراة مصحف تلاك اللاتشوال ورد اللاتشوال الفصل بين الناس وحكاية هن مصحف يا الليال لكن قرآن كريم يا الليال حق سوج كباطل سوج ولا እና ብዙ ፕሮፊቶች ብዙ አንቢያ ወረደ ለበኑ እስራኤል አላህ መረጣቸው ሊጠሯቸው ማለት ነው ይሄንን ሙስሐፍ ይዞ ሊያስረዱ ሰዎች ሊጠሩ ወደ አላህ ሊሆኑ አላህ መንገድ ሰላም ተናቸው ሃይ أبرر بEBS سرالة Welcome أبرر to my talk about Quran content video I think it's live
anyhow ልቀጥል። ከዛ ከህንን ፕሮፌቶች የተላኩ ለበኑ እስራኤል ኢብራሂም ዓለይሂ ሰላም ከኢብራሂም የኢብራሂም ዝር ተላከላቸው። ከዛ ብዙ የሚበሉትን የሚጣፍጥ አላህ ተሰጣጣቸው። ከሁሉም ዓለም ላይ በኑ እስራኤል ተመረጡ ማለት ነው። አላህ መረጣቸው ማለት ነው። وفضلناهم على عالمي زمانهم ማለት በዛ ዘመን በኑ እስራኤል የአላህ መረጣቸው በስት ማለት ከሌላ የተሻለ ናቸው ማለት ነው። ከዛ ብዙ ምልክቶች በመጽሐፍ የወረደላቸው እነ መጽሐፍ እነ ምልክቶች ከሐቅ ከባጥል ይለያል ማለት ነው። ከዛ ህኑ በኒ እስራኤል የመጣላቸው ነገሮች ያመኑበት ነገሮች የተለየበት ነገር ያመጣ ማለት ከዚህም ዘመን በኋላ ለምንድነው የተለዩበት ሰዎች በኑ እስራኤል ዘመን ልክ ነብይ መሐመድ ሲመጣ ማለት ነው ይላል وبعثنا ترقمت عليه من حبيب بعثت نبينا محمد صلى الله عليه وسلم لك النبي محمد صلى الله عليه وسلم ሲመጣ ብዙ ምክንያቶች መጣ ብዙ ፕሩፍስ ማለት ምክንያት ምልክቶች መጣ ያስረዳል ቁርአን ላይ ማለት ነው። በዚህ ትንሽ ተለያዩ ይላል እንጂ አይለያዩ ነበር በዛ ዘመን ማለት ነው። እና የተለያዩበት ራሱ በቃ ኃላፊነት ለመውሰድ ማነው ኃላፊነት ሊወስድ ማለት ነው። ይሄንን ነው ያላያቸው እንጂ አይለያዩም ዲን ላይ ማለት ነው። የተለያዩበት ኃላፊነት ላይ ማለት ነው። ማነው የሚወስደው ማለት ነው። حرصا على الرئاسة والجاه እና መጨረሻ ላይ አላህ ነው ሚያላያ ማነው ሐቅ የነበረ ማነው ትክክለኛ የነበረ ማነው ትክክለኛ አይደለም የነበረ አላህ መጨረሻ ላይ ነው የሚያሳየው ማለት የውመል ቂያማ ልክ ሲነሳ በኋላ ሂሳብ ላይ ሲደረግ የውመል ቂያማ አላህ ነው የሚያላየን ማለት ነው። ማነው ትክክለኛ የነበረ ማነው ትክክለኛ አይደለም። ከዛ ለነብይ ሰለላሁ ዐለይሂ ወሰለም ይለዋል እሱ መንገድ ተዘዘመ መንገድ የኢብራሂም ዐለይሂ ሰላም ሙሳ የተላከላቸው ነብይ በዛ መንገድ ልትሄድ ነው ያመረጥነህ አለው ለነብይ መሐመድ ሰለላሁ ዐለይሂ ወሰለም ሰዎች ሊጠራ والله ሊያምኑበት በፈጣሪ ሊያምኑ በአንድ ፈጣሪ ሊያምኑ እና ትክክለኛ ስራ ሊሰሩ በሸሪዓ ሊሄዱ በሐቅ ልትሄድ እና ሐቅ አይደለም ሰዎች እንዳትከታተል ማለት ነው። በሐቅ ብቻ ልትሄድ ማለት ነው። በዛ መንገድ ልትሄድ ማለት ነው። ከመጀመሪያ ከበኑ እስራኤል ተውራት الانجيل ምናምን በዛ መንገድ ልትሄድ ልትጨርስ ማለት ነው። እና መንገዳቸው ራሱ አንድ ነው። ሊጠሩ ለማመን በአንድ ፈጣሪ ትክክለኛ ስራ ልትሰሩ መሬት ልትስተካከሉ በሐቅ ልትሄዱ ሐቅ ማይወድ ሰዎች ምናምን እንዳትከታተሉ ሰዎች ሊጠሩ ወደ ሐቅ ነገር ማለት ነው።
እና ይሄንን ቁርአን ያሳያል ያስረዳል ለሰዎች ከዛ ሰዎች ሊመርጡ ማለት ነው ሊችሉ መለየት ማለት ነው ሐቅ ከባጥል ማለት ነው አሁን ብዙ ነገር ያሳየን ቁርአን ላይ የበፊት ታሪኮች ለምንድነው አላህ አጠፋቸው ምን እየሰሩ ነበር ክብር ያለው ሰዎች እንዴት መጥፎ ነው ይሄ ክብር ነገር በቃ ቤታችን ራሳችን ኮሙኒኬት እናረግ استئذان ማረግ ተጀሱስ እንደ ሌላ ሰው እንስፓይ እንዳናረግ ብዙ ነገር ያሳየን ይሄንን ነገሮች መጥፎ ነው አለን እንዳታርጉ ለምን ራሱ አስረዳን ብዙ ጥፋት አለው ለራሳችሁ ልታጠፉት ይችላልላችሁ ይሄንን መሬት ለመቀጠል ለመኖር ይሄንን ነገሮች ከላከለን ምን ሂድበት መንገድ አሳየን ስለዚህ ቁርአን ልናይ በቃ ብዙ አስረዳን ልናይ ማያት ልንትችል ማለት ነው የሆነ በቃ ጨላሚ ላይ ሰዎች አለ ያጠፉት የሚያባለሹት አገር የሚያባለሹት ሰዎች አለ እነም ጨላሚ ላይ ናቸው አያዩም ሐቅ ነገር አሪፍ ነገር ትክክለኛ መንገድ ምናምን አያዩም ስለዚህ ማያት ልንችል ይሄን መጽሐፎች ወረደ ከሰማይ ላይ ማለት ነው አላህ ተዓላ እና ይሄኔ ከረህመከም ከአላህ ነው ያላከልን ነብዮች ወረደ ለመጽሐፎች ምን ሄድበት ልናቅ ሐቅና ባጥል ልናቅ ይሄ ረህመከ አላህ ነው ከዛ ምንድነው ይላል የሚያስቡትን ከፋሮች ማለት ነው ይሄንን የሚያጠፉ ሰዎች ማያምኑ ሰዎች ውሸት የሚያደርጉ ይሄንን ሰዎች እኩል አይሆኑም ከሙእሚኖች ከትክክለኛ ሰው የሚያደርጉና እንዴት ነው የሚያስቡት እኩል ልናረጋቸው ጀዛ በቃ ጀነ ልናስገባቸው አይሆንም ይላል እኩል አይደለም የሚያጠፋ ትክክለኛ ስራ ማይሰራ ሰው ማያምን ሰው እኩል አይደለም ከሙእሚኖች ስለዚህ መጨረሻ ላይ ይለያሉ ከዛ አላህ የፈጠረን ያስተካከለልን መሬት ላይ ሰማይ ላይ እንደዚህ ዝም ብሎ አይደለም ለምክንያት እና ይሄንን ማያምኑ ሰዎች መጥፎ ሰዎች አያውቁትም ይሄንን ምክንያት ዝም ብሎ ነው መሰላቸው የተፈጠረ በቃ ለመተጫወት ለማባላሸት ለማለት ነው ከዛ በቃ ስለሚያምሩበት ካፍሮች የሚያምኑበት ማለት ነው በመነሰበት ከሞትን በኋላ አናሰም ይላሉ በቃ ምን ፈልገው እንሰራለን ፈልገው በቃ መሬት ላይ እናረጋለን ከዛ እንሞታለን ምንም አንነስም ሐሳብ አንደረግም ይሄንን ሰዎች ነው የሚያወራ እነሱ እና ያቁም ይላል ይሄንን ሰዎች ዱንያ ላይ አላህ ያሳያቸው የቅጣት الله يوردባቸው የአላህ ንብረት አለ እና አይማሩም ማለት ከህንን ታሪኮች ማለት ነው
ከዛ በቃ ስለ የውመል ቂያማ በጣም ልክ ስንነሳ ሰዓት ሲደርስ ምንድነው ይሆናል ያስረዳን። ጀና እና ጀሃነም የሚገባ ሰዎች ይለያሉ። ከዛ የሆነ ሰዎች ልክ በቃ ነብይ ሰለላሁ ዐለይሂ ወሰለም ሲሏቸው የሆነ ሰዓት ይደርሳል ጀዛ እንደረጋለን እነሱ በቃ አይመስለንም ይላሉ። ያ የመሰለን ይህንን ሰዓት አይደርስም ሞተን እንነሳም ጀዛ እንደረገም እና እኔ እርግጠኛ ነኝ ይሄንን ሰዓት አይደርስም ይላሉ። ምንድነው የሚል በዚህም እና የሚመስላቸው ነገር በጣም ዊክ በጣም ትንሽ ነው ማለት እርግጠኛ ግን ስትሆኑ እርግጠኛ መሆን አለባቸው ማለት ነው። እርግጠኛ ነን አይደርስንም የሚመስላቸው ነገር ይገዛን የምትሆኑበት ነገር ይሄ ይለያል። እና የሚመስላቸው ነገሮች ከሐቅ ጋር ከትክክለኛ ጋር ምንም አይሸንፍንም ምንም አይከላከልም ማለት እንደዚህ አይነት ሎጂክ ያስረዳል ማለት ነው። ከዛ በቃ ይህንን ሰዎች